በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 በማለት በላይ በሰማይ በአፈ መላእክት በታች በምድር በደቂቀ አዳም ለዘወትር የምትመሰገን ለታወቁት ጸጥታቸው ለጨለመባቸው ብርሃናቸው ሕይወት ለዛ ላጣባቸው ጣዕማቸው ሁሉም ነገር ግራ ላጋባቸው መሪያቸው አንተ ነህ። ከጠዋት እስከ ማታ የምትወድ ከልጅነት እስከ ሽበት የምትሸከም በማግኘት በማጣት የማትለወጥ ዝቅታ የማያርክህ ከፍታችን የማያከርብህ የሁል ጊዜ ወዳጅ እግዚአብሔር ምስጋና ለታላቅነትህ፣ ምስጋና ለጌትነትህ፣ ምስጋና ለቅዱስነትህ ይሁን። ሕይወታችንን ከተካድህ ነፍሳችንን ከምሪትህ ጋር አስተሳስርልን። እግሮቻችን ወደ ቀደምክበት የእግር ፈለግ ወዳለበት ብቻ እንዲራመዱ አቤቱ አቅም እንድትሆን እንለምንሃለን። የኛ መንገድ ያደከመን፣ የኛ መንገድ ለሰው ያሰለችን፣ የኛ መንገድ አሁን ደህና ነው ስንል ማይበል የሚበዛበት፣ የኛ መንገድ ከእውነት ይልቅ የሚመስል ያለበት ነው። አቤቱ ሆይ በአንተ ፈቃድ፣ በአንተ ምሪት፣ በአንተ መንገድ ምራን። ሁሉን የምትይዝ ጌታ ሆይ ራሳችንን ለራሳችን፣ ራሳችንን ለዘመን፣ ራሳችንን ለጠላት አሳልፈህ አትስጥ። የሁሉ ጌታ እግዚአብሔር ሆይ ምክርህ እንዲደግፈን የቃል መገለጥም ከሰማይ እንዲመጣልን የዮሴፍ አምላክ፣ የዳንኤል አምላክ፣ የኤልያስ አምላክ ዛሬም በሰማይ ያለው ሚስጥርን የምትከስት እግዚአብሔር ለባሪያዎችህ አብርሆነትን ላክልን። ለምሕረትህ ጽንፍ የሌለ፣ ለግዛት ዳርቻ የሌለ፣ ለበረከት ስፍር የሌለ፣ ለመውደድ ዳር የሌለ ጌታ እግዚአብሔር ሆይ ክብር ምስጋና ላንተ እናቀርብልሃለን። በኃላፊው ዓለም ላይ ስደተኛ የሆነውን በማያልፈው ዓለም በመንግሥተ ሰማያት ርስት ስለሰጠህን፣ ሁሉ የጠላንን አንተ ስለወደድከን፣ ሁሉ የለየንን አንተ ስለተቀበርከን ምስጋናን እናቀርብልሃለን። ቋንቋችንን የምትረዳ ሰባራው ቃላችንን ጠገነ የምትሰማ የልብ አውቃ እግዚአብሔር ምስጋና ላንተ ይሁን። የቤታችን ራስ የኑሯችን መሰረት አንተ ነህና የጠፋውን ሰውነታችንን መልሰው፣ አንተን መፍራትን ለሰው ማዘንን መራራትን መልሰው። የዘላለም አምላክ እግዚአብሔር ሆይ የበረከቴን ወራጅ ተከትዬ የምመለስ ለካ ምንጩ አንተ ነህ። የመኖሬን ምክንያት ሳትራመስ ለካ የደገፈኝ አንተ ስውር እጅ ነው። ነክቴ ሰማኸኝ፣ ተክቴ ጠበቅከኝ፣ ፈጥኔ የደረስክልኝ፣ አዝኔ የሰጠኸኝ፣ በቃል ኪዳን ያፈቅርከኝ፣ በእጅ ሰፈርክልኝ፣ በመዳፌ ቀረስከኝ፣ ላትተወኝ ቃል የሰጠኸኝ፣ ከፊትህ በሞገስ የተቀበልከኝ፣ የመንገዴ መሪ የዓይኔ ብርሃን መድኃኔዓለም ሆይ አለኝ ላንተ ምስጋና፣ አለኝ ላንተ ውዳሴ። ከመሬት በታች ሲቀብሩ ከደመናት በላይ የገነንከው፣ መቃብርህን ሲጠብቁ ከተማውን የሞላኸው ጌታ የተነጠረ አምሃ የጉመራ ምስጋና ላንተ ይሁን። የሕይወት ካህን ያለህ ከመቃብር በላይ የገነንከው የተስፋ አምላክ እግዚአብሔር ሆይ የማትከሰስ ጌታ ነህ እንጂ በእኔ ትከሰስ ነበርና ሰነፉን አጥግበሃልና ያልተማረውንና የማይመጥነውንም ሾመሃልና ወንጀለኛን በነፃ ለቀሃልና ያንተ ስጦታ ከማንነቴ በላይ ሆኖብኛልና ጌታ ሆይ እንዳንተ ያለ አምላክ የለም ብዬ ደግሜ አመሰግንሃለሁ። የጸጋ አምላክ ዘላለም ተፈሪ መንፈስ ቅዱስን የሰጠህን በራሴ የመራህን ይቅርታን እንደ መብልና መጠጥ ያቀረብክልን የማለዳ ተቀባያችን የቀትሩ ጥላችን የሰርክ ወዳጃችን የእኩለ ሌሊቱ